ከዶክተር አንደበት እንስማው። እሺ ጋይስ እንግዲህ ሰሞኑ የተፈጠረ ነገር ብዙዎቹ አይተናል። አብዛኞቹ በደንብ መልስ ሰጥታችኋል። ዛሬም በተጨማሪ ዶክተሮቹ እየሰጠ ነው። መልሳችሁ እስከ መጨረሻ ለመስማት ቪዲዮን እስከ መጨረሻ ላይክ እያደረጋችሁ ጀምሮ ናችሁ። ሰሞኑን አንድ በጣም መነጋገሪያ የሆነ ቪዲዮ አለና አንድ ባለቤቱን ፕራንክ አድርጋለሁ ብሎ በጣም ማይሆን ንግግሮችን እየተናገራት ያሳያልና ራስ ሚስቱን እዚህ ከላይ ያስቀምጥላችኋለሁ እንትኑን ሊንኩን እና እኔ ምን መናገር አስብኩ መሰላችሁ? በጣም ቀላል የመሰሉን ለኛ ማለት ቀልድ የሚመስሉን ንግግሮች ሰዎች ላይ ግን ትልቅ የአእምሮ ጠባሳ ሊፈጥሩ ይችላሉ። በጣም መጠንቀቅ ያለብን ማለት ነው። ያው አካላዊ ጉዳት በሚደርስበት ሰዓት በግልጽ ይታያል። ሰው ያንን ጉዳት አንደርስታንድ ማድረግ ይችላል። ለዛም ቅሬታ ቢያቀርብ እንደዚህ ተበደልኩ ቢል ሰው አይቶ ይፈርዳል። አእምሮ ጋር የሚደርስ ጠባሳ ግን በጣም ከባድ ነው ጋይስ። የስነ ልቦና ጥቃት ወይ ደግሞ ሳይኮሎጂካል አቢዩዝ ኢዝ ቬሪ ቬሪ ሲሪየስ። ምናልባትም ወደ ኋላ የማይመለስ ሊሆን ይችላል ጠባሳው ማለት ነው። እና ጀስት ላይክ አሁን ጭንቅላቱን በጥይት ከመታ በኋላ አንድ ሰው ሌላን ሰው ማለት ነው ይቅርታ እንደመጠየቅ ቁጠሩት። የምንናገራቸው ንግግሮች ፓወር አላቸው። ንግግር ያቆስላል፣ ንግግር ይገድላል፣ ንግግር ያደማል። ስለዚህ የምንነጋገረው ንግግር ቶክሲክ መሆኑን እርግጠኛ መሆን አለብን። መርዛማ መሆኑን እርግጠኛ መሆን አለብን፣ ሰዎች ላይ ጉዳት ከማድረሱ በፊት ማለት ነው። እና ይሄ is a kind of psychological abuse። ይሄ ግልጽ የሆነ የስነ ልቦና ጥቃት ነው። የአካላዊ ጥቃት አለ፣ የስነ ልቦና ጥቃት አለ፣ ወሲባዊ ጥቃት አለ ሰዎች ላይ ሊደርስ የሚችልና ይሄኛው እንደዚህ አይነት ጥቃት አግባብ አይደለም። እኛ ለቀልድ ብለን ለማዝናናት ብለን ሊሆንም ይችላል ላይሆንም ይችላል፣ ግን የምናደርገው ነገር በጣም አስከፊ ጉዳት ያደርሳልና ምናልባትም እንደገና ላለመዳን ከዶክተር አንደበት እንስማው። እንግዲህ ጋይስ ቪዲዮ እስከ መጨረሻ አይታችኋል ብዬ አስባለሁ። በነገራችን ላይ ልጅቷ በጣም ሰብር ያላት ልጅ ናት። የምሬ ነው የምላችሁ። እና እሱ እንደዚህ ያወራ ታግሳ አራ እኔ ምን ልበላችሁ፣ የምሬ ነው የምላችሁ። እና ልጅቷ በጣም ሰብረኛ ናት። እሺ አለች እኮ ከወለድሽ 2 ወር ሆኗል፣ ወጥተሽ መስራት አለብሽ ምናምን ሲል ወይም የምትበይ ነገር ቀንሰሽ ግማሽ ዳቦ ሻዩም ቀንሰሽ ጠጪ ሲል እሺ አለች። የምሬ ነው የምልሽ። እና እህታችን በዚህ አጋጣሚ ይሄ ቪዲዮ ከደረሳሽ የምሬ ነው የምልሽ፣ በርቺ፣ በጣም ጀግና ነሽ፣ በርቺ ይልሻለሁ። እንግዲህ ጋይስ የቪዲዮን ከወደዳችሁ ሁሉ እኔ የምለቀው ቪዲዮ ወደ እናንተ እንዲደርስ ከፈለጋችሁ ላይክ እያረጋችሁ ለዚህ ቤት አዲስ የሆኑትም ሊንኩን ሼር አድርጋችሁ ከውድ ቤተሰብ ጋር አንድ ላይ እንዲሆኑ አድርጎ እናንተንም በጣም ከልብ አድርጌ አመሰግናችኋለሁ። የእናንተ አስተያየቱን ኮሜንት ላይ አስቀምጡ። የዚህ ቪዲዮ አስተያየት ሰሞኑን ሚዲያ ላይ ብዙዎቹ ሪፖስት አድርገዋችኋልና ብዙዎቹ የእናንተ ሀሳብ ለእናንተ የተሰማው ስሜት የእሷ ስሜት ወደ እናንተ ያዙራችሁ፣ ወንዱም ሴቱም ሁላችሁም ተመሳሳይ መልስ ነው የመለሳችሁ። በዚህ አጋጣሚ ጀግና ናችሁ። እናንተም ሁላችሁም ተመሳሳይ መልስ ነው ሰጣችሁ።